በዘመኑ ጓደኛ በዘመኑ ሰው ማሄ ማለት ከልቧ የሆነች ጓደኛ እንደ ማሄ አይነት ጓደኛ ይግጠማችሁ ማለት ነው። መቼም ቀዳዳ ትንሽዬ ቀዳዳ የመርፌ ቀዳዳ ሳህል ታገኘ እኛ ሰው እወድሃለሁ፣ አፈቅርሃለሁ አንድ ላይ መብላት መጠጣት ለኛ ምን ማለት ነው? አብሮ መብላት መጠጣት ማለት ነው። ዝም ብሎ ነው ማለት ነው። አያችሁ እንግዲህ የሀይሚ ጓደኛና የማሂ ጓደኛ የብሩኬንና የሀይሚን ክፍተት ተጠቅማ ብሩኬን እወደዋለሁ ብላ መጣች። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን ሁሉ ሰላም ነው። እናንተም ሰላማችሁ ብዝት ተረፍ ይበል እያልኩኝ ዛሬ ይኸው እንዳያችሁት መግቢያ ላይ እንዳያችሁት የሀይሚ ጓደኛ ብሩኬን እወደዋለሁ ብላ መታለች። እና ግን በጣም ይገርማል ይሄ ሰው አስተሳሰብ ማለት አብሮ መብላት መጠጣት ጓደኛሞች ነን ማለት ምን ማለት ነው? ምን ማለት ነው? እስኪ ንገሩኝ። አይታችኋል አይደል? ይሁን አሁን ደግሞ አዲስ የመጣው ፋሽን ራሴን አጠፋለሁ፣ ራሴን እንደዚህ እላለሁ። አንዱ ሰዎች ባይኖሩ ማለት ነው የምሬ ባለበቃ ውጥ ነበር ማረገው ቤት ራሴን አጠፋለሁ ምናምን እንዴ ለብሩክ ብለሽ ነው እንደምታጠፊው አንቺ ህሌናሽ ጓደኛ እንዳለው እያወቅሽ እንደሚያፈቅራት እያወቅሽ ራሴን አጠፋለሁ። ለምንድነው ያ ሰው ሲጣላ ለዛ ሰው ትንሽ ቀዳዳ ስታገኙ ያን ሰው ተጠቅማችሁ ክፍተት ትንሽ የክፍተት ስታገኙ ሰውን ለማራራቅ የምትሮጡ ሰዎች ደህና ናችሁ? ግን ጤነኛ ናችሁ? የሰው ልጅ እንዴት ነው ዋሽቶ ምን ብሎ ያንን ሰው ለማቀራረብ የበለጠ ለማፋቀር ይሮጣል እንጂ እንዴት ለማጣላ ክፍተት ተገኝቶ ብሎ ያችን ክፍተት ተጠቅሞ እወደዋለሁ አፈቅረዋለሁኝ ብሩኬን የራሴ ያደርገዋል። በምንሽ በአስማት ነው የምታደርጊ? የራስሽ በአስማት ሆይ መድኃኔዓለም። አረ ተው ተው ተው፣ ሴቶች አንዳንድ ያገናዝቡ። ካላጣችሁት ወንድ ባለ ትዳር ላይ መንጠልጠል፣ ጓደኛ ያላቸው ላይ መንጠልጠል በቃ ትወዳላችሁ። የዘመኑ ሴቶች ደግሞ እንደዚህ በቃ ድሮ እንኳን ይሻላል። ውሽማ ምናምን የሚባለው አለ አይደል? በድብቅ እሱ ይሻላል። እውነቴን ነው። አየችኝ አላየችኝ፣ ሰሙ አልሰሙ ተብሎ ማለት የአሁኑ ደግሞ አይን አውጣ። የምንፋቀረው በሶሻል ሚዲያ፣ የምንዋደደው በሶሻል ሚዲያ፣ የምንጣለው በሶሻል ሚዲያ፣ የሰው ባል የምንነጥቀው በሶሻል ሚዲያ። አረ ምን ሆናችሁ ነው? በሰላም ነው ግን እንዴ? ሀይሚና ብሩኬ ደግሞ ማለት ነው የእነ አብርሽን በእነ አብርሽ ትምህርት ይሆናችሁ። ሀይሚም ይበቃሻል፣ ለሱ ብለሽ ነው፣ ሴት ልጅ ነሽ፣ ይበቃሻል። ብሩኬ ላንቺ ብሎ ነው የመጣው። ይቅርታ ጠይቂና ታረቃችሁ። ለሰው ክፍተት አትፍጠሩ። በቃ አንድ ከሆናችሁ እኮ ሰውየው ማንኛችሁንም ጉዳት ሊያደርስባችሁ አይችልም። የሁለታችሁን ክፍተት ግን በተጠቀማችሁ ቁጥር ብሩኬን የሚፈልገው ሰው አንቺን የሚፈልግ ሰው ቀዳዳ እያበዛችሁ እንደ ወንድምሽ ማለያየትን ነው። ቀዳዳ አታብዙ፣ ቀዳዳ አታብዙ። በቃ እናንተ ተነጋግራችሁ እንዲህ መማር ቆይማ የምንማረው ዝም ብሎ ነው እንዴ? ሰው በመነጋገር እንዴት አያምንም? እንዲሁ አሁን እኮ ማለት ነው ትንሽ ነገር ቀዳዳ ካገኙ በዛው ግብት ነው ያን ነገር እያሰፉ መሄድ እንጂ ሰው የሚያጠብ የለም። የእንትናን ምንድን ነው የሆነ አባባል አለ። የምንድን እንትን የሚያጠባት ነው የሚባል አባባል አለ። ስለዚህ እናንተ ብሩኬና ሀይሚ ታረቁ። በዛ አጋጣሚ ማሂ ሳላደንቅሽ አላልፍም። የምር በጣም ጀግና ነሽ። የምር ከልብሽ ማለት ነው። ከልብ ጓደኛ ነሽ፣ ከልብ እህት ነሽ። ጓደኛ ብቻ ሳትሆኝ ከልብም እህቷ እውነተኛ ጓደኛ እንደ ማሂ አይነት የትም አይገኝም። በዚሁ ቀጥይበት ነው የምለው። እንዴት አብረሽ ጠጥተሽ በልተሽ እያለቻ ነው እንግዲህ አይታችኋል። ሰው ትንሽ ክፍተት ሲያገኝ ማለት ነው ትንሽ ክፍተት አገኘው ብለሽ በዛ ላይ አንቺ ሙስሊም ነሽ እሱ ክርስቲያን ነው። ወዴት ነው? ወዴትና ወዴት ልትገናኙ? እንዴትና እንዴት? ታው የማይሆን ነገር አትግቡ። የማይሆን ነገር የማይዋጥ ነገር አትጀምሩ። የማትዘልቁትን መንገድ አትጀምሩ። ስለዚህ ለምሳሌ አሁን
የፍቅርና የፉፉ አይታችኋል። ፉፉ ሙስሊም ነው፣ እሷ ክርስቲያን ናት። ተው ስንላቸው አስባችሁታል? ትላንትና ሄዳ አብርሽ እናንተና ተደባድበዋል። ፉፉ ማለት ነው። እንዳያችሁት ለምሳሌ ነው ማነሳው። ተደባድቦ አሁን ነገሩ ሁላ ካለቀ በኋላ አብርሽ ምንትን ሲላት ፉፉን ይቅርታል። እንደዚህ አይነት አባባል አለ እንዴ? መጀመሪያ የምንሰራው ህይወት አይበልጥም እንዴ? አንዳንዴ ለብር ብላችሁ ህይወታችሁን አታበላሹ። ለብር ብላችሁ እንዴ ሰው በነገራችን ላይ ስህተት ሁሉ እኛ ሰው ልጅ ስህተት በጣም ከባዱ ገንዘብ ይገኛል፣ የሰው ልጅ ግን አይገኝም። ፍቅር እንደዛ ስትፈናቀሪ ፎቶ ስታወርጅ ነበረ። ይህ ራሱ እኮ ምንም ቢናገርሽ ሴት ልጅ ብልሃት ናት ይባላል። ሁለቱንም ጎረምሶች አገናኝተሽ ከማጣላት አንቺ በብልሃት ፉፉን የምትፈልጊ ከሆነ ተይ ሲልሽ መስማት ነበረብሽ። ገባሽ? አሁን ብታለቅሽ ምን ብትይ ማንም አይሰማሽም። በጣም ባለጌ ናት ፍቅር ራሱ ማለት ነው። ምክንያቱም የሆነ አላደን እንደ ባጣ ቆይሽ እኮ ማለት ነው። ስለዚህ እኔ አሁን የምለው በአንቺ አይደለም የመጣሁት። በነገራችን ላይ የመጣሁት ለምወዳቸው ለብሩኬና ሀይሚ እባካችሁን ታረቁ። ችግሮቻችሁን አንቺና ብሩኬ አንደኛ እግዚአብሔር፣ ሁለተኛ አንቺና ብሩኬ ሆናችሁ ሌላ ሰው ማንም አታስገቡ። ማንም ትንሽ ቀዳዳ ነው እንግዲህ እያየሽ ነው። አብራችኋት የበለሻት የጠጣሻት ነው። ብሩኬን ወደዋለሁ፣ እሷ ሙስሊም እሱ ክርስቲያን የማይባል ነገር የሆነ ለማስፋት ሰፋ አድርገው ለማንጣት የበለጠ እነሱን ለማለየት ሰው ያቀራርባል። ምን አይነት ተፈጥሮ ነው? ምን አይነት ጊዜ ነው የደረስነው? እንግዲህ ጓደኛ ማለት እኮ ባልንጀራ ማለት እኮ አብሮ መጠጣት መብላት እኮ ትርጉም አለው አይደል እንዴ? የዛ ሰው ቁስል የኔ ቁስል ለዛ ለጓደኛ ሊያማት ይገባል እንዴ? ማሂ እንዴት ነው የምትሆነው? ስትታመም ታማ እቤቷ ወስዳት አስታማ ችግሯን ተረዷት ብላ ነው። አንቺ እንዴት ነው አብረሽ ጠጥተሽ በልተሽ ራሴን አጠፋለሁ። ይሄ አዲስ ፋሽን የመጣ ደግሞ ራሴን አጠፋለሁ። ሞክሪ፣ አጥፊና አጥፍተሽ ሞክሪ እስኪ። ማን ትጎጃለሽ? ሀይሚ፣ ማሂ፣ ብሩኬ ማንም አይጎዳም። ራስሽ እና ራስሽ። ሮዚ ወደ ራስሽ ተመለሽ ማለት ነው። ነውር አይደል እንዴ? ጓደኛ እንዳለው ፍቅረኛ እንዳለው ችግሩ እንደሚፈታ እያወቅሽ አንቺ ጣልቃ መግባትሽ ተገቢ አይደለም። ወይ ፈጣሪ! ሰው ግን እንዲሁ ምን አይነት አስተሳሰብ ነው ግን ያለን? የምሬን ነው የምላችሁ። ምን አይነት አስተሳሰብ ነው የያዝነው? ምን አይነት አስተሳሰብ ይዘን ነው የምንራመደው? የሰው ልጅ ጉርብትናም አይደለም ቀርቶ ጓደኛ ማለት አብራችሁ ዝም ብላችሁ የምታውቁት ሰው ራሱ ጓደኛሞች ዝም ብላችሁ በአይን የምታውቁት ሰው ማለት ነው። አረ ይሄማ ከሌባል ነው ብሎ ይተዋል እንዳለው እያወቃችሁ። ወይኔ አምላኪ ሆይ! አንደኛ በሃይማኖት የማይመስለኝ ሰው፣ ሁለተኛ ነገር እኔ በነገራችን ላይ ይቅርታ አድርጉልኝና ማንኛውንም ሃይማኖት አከብራለሁ፣ ማንኛውንም እንትን አከብራለሁ። ግን ያለ ሃይማኖት የማይሆን ነገር ጭራሽም ሲያነሱብኝ እንኳን ላፈቅረው እኔ አፈቅርሃለሁ ልለው ቀርቶ እንትን አለ። በዛ ላይ ደግሞ ያለው ጓደኛ እንዳለው እያወቅኩ ፍቅረኛ እንዳለው እያወቅኩ ወድሃለሁ ወይንም የሆነ ነገር በጭራሽ በህሊናዬም አይመጣም። ጭራሽ ራሱ ሲያወሩኝ የእግዚአብሔር ሰላምታ ካልሆነ በስተቀር ከዛ የዘለለ ነገር 10 መጻጻፍም 10 ማውራትም ጥሩ አይደለም። አንደኛ ሃይማኖትሽ አይደለም፣ ሁለተኛ አብረሻት የበላሽው አብሮ አደግሽ የሀገርሽ ልጅ ጓደኛ መሆኑን እያወቅሽ ሌላ ነገር ደግሞ እሺ በቃ ራሷን ከምታጠፋ አብረን እንቀጥላለን እንዲልሽ ነው አይልሽም። መቼም የምትጎጂው ራስሽን ነው፣ ማንንም አትጎጂም። ይሄ አዲስ ፋሽን ነው እንዴ? ማስፈራራት ሰውን ነው ሲጀመር አታረጊው። አንቺ ሰው እያስፈራራሽ ነው። በማስፈራራት ብሩኬን የማገኘው መስሎሽ ከሆነ ተሳስተሻል። ብሩኬ የሀይሚ ነው። ሀይሚና ብሩኬ አንድ ላይ ናቸው፣ መቼም አይለያዩ። እንዴ ሰው እንዴት ክፍተት ተጠቅሞ ሰውን ለማለየት እንደዛ ይሮጣል? ፈጣሪ ትዕግስቱን ስጥ። ያረ ወደ ራሳችን እንመለስ። ሴቶች የሰው ባል አትንጠቁ። የሰው ፍቅረኛ እንዳለው እያወቃችሁ ትንሽ ክፍተት ስታገኙ አትግቡ። ካላጣችሁት ወንድ ለእናንተም እኮ ያስቀምጠላችኋል ፈጣሪ። እንዴ ፈጣሪ ያለላችሁን ነው እንጂ የሰው በላይ ሄዳችሁ ወደዋለሁ ራሴን አጥፋለሁ አለ። ደግሞ የራሴ እንደማደርገው አሳይሻለሁ። ወይኔ ማሂ አናትሽን ልተራተረሽ ነበር ግን እግዚአብሔር አወጣሽ። እውነት ወይኔ ማሂ ግን ሳላደንቅሽ አላልፍም። በዚሁ ቀጥይበት። መልካም ጓደኛ
መልካም ሴት፣ ጀግና ሴት ነሽ። እንወድሻለን፣ ቀጥይበት። ብሩኬና ሀይሚ ደግሞ አንድ ላይ ሆናችሁ አሳዩን። እኛ የእናንተ አፍቃሪዎች፣ የእናንተ ደጋፊዎች ነን። እንዲህ በአብርሽና በእንትና አለቀስን ደግሞ በእናንተ ለምን? እንዲህና አብርሽ ራሱ መማሪያ ሆናችሁ ባካችሁ ታረቁ። ታረቃችሁ አብራችሁን በፍቅር እንደ ድሯችሁ